በጣም ልብ የመታ ነው ለወንዶን አለቅም በፍቅር ያዘነ በምን ይደሰታል ሶፊ አይተን አንተ ቆይ ተስበል በእናትህ ወደዛ እስቲ አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ የሶፊ ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ያው እየጠፋሁባችሁ ነው፣ ላለመጥፋትም ደግሞ እየሞከርኩ ነው። የኔ ወዶች በጣም ተናፍቃችኋል። የምሬ ነው እላችሁ፣ በጣም ናፍቃችሁኛል። የኔ በቃ ምን ልበላችሁ፣ ብቻ ወዳችኋለሁ። ዛሬ ግን ያው ትንሽ የሆነ ነገር ተሰምቶኝ ነው የመጣሁት። ያው በእንደዚህ አይነት ቪዲዮ መምጣት አልፈልግም፣ ግን ነገሮችን በቃ ማታ ላይ ብቻዬን ቁጭ ብዬ ሳስባቸው አስፈላጊ እንዳልሆኑ ነው እየተሰማኝ ያለው። ምክንያቱም ትናንትና የሆነ ቦታ ላይ ፕሮግራም ነበረ ማለት ነው እና የሆነ ዋካታ የሆነ ነገር እየተፈጠረ ነበርና ያ ነገር ደግሞ እኔን በቃ የሆነ ሰላም ነው የነሳኝ። ማለት ዛጋ ተጠርተን በስነ ስርዓት እንደመሄዳችን መጠን በስነ ስርዓት በቃ ተጠርተን ነው ሄድ ነው አይደለ? ፕሮግራም ላይ የሰውን ፕሮግራም ለማበላሸት መሞከር መቻል የለብንም እና በጣም በቃ የሆነ ራሴን ተቆጣጥሬ በቃ ያ ፕሮግራም እንዳይበላሽ ራሴን ተቆጣጥሬ እኔ እንደ ትናንት ነው በህይወቴ ትግስተኛ ሁኜ ጠንካራ ሁኜ ያሳለፍኩበት ቀን የለም። ምክንያቱም በጣም እየደበረኝ እየከፋኝ ነበረ። እየተፈጠረ የነበሩት ነገራቶች በጣም እያስደበረኝ ነበረ። ግን ያ ፕሮግራም ደግሞ እንዳይቋረጥ ወይም ደግሞ እንዳይበላሽ ራሴን ስሜቴን በቃ የሆነ ብስጭቴን ንዴቴን የሆነ ቁጥጥር ምን ልበላችሁ በጣም የታገስኩት ነገር ነውና ከዛ ቤት ጋር ምናምን ከመጣው በኋላ በቃ ብቻዬን ማሰብ ጀመርኩኝ። ይሄ ነገር እስተመቼ ነው እንደዚህ የሚቀጥለው? በቃ ለምንድን ነው እንደዚህ ነገር እየተፈጠረ ያለው? አንዱ ባንዱ ላይ መጠቆም አንዱ ባንዱ ላይ ምናምን የሆነ በቃ እኔ የህፃን ስራ ነው የሆነብኝ። አላውቅም ብቻ እኔ ከነሱ ይሄን አልጠብቅም። ግን በቃ የሆነ ትናንትና አስቤ ነበረ በጣም ደስ የሚል ጊዜ። ያው አንዳቸው የሚመጣው አልመሰለኝም ነበረ፣ ግን ሁለታቸውም ትልቅ እየለህ ስላለባቸው እንዴት ብለው እንደመጡ ራሱ ማለት ነው እዚህ ጋር ማውራት አልፈልግም ማለት ነው። ያው ስለነማን እያወራሽ ነው ብላችሁ እንደምታስቡ ቤተሰቦቼ አውቃለሁ። ያው እነሱን ግን ያው ስለማን እንደማወራ መጨረሻ ላይ የምነግራችሁ ይሆናልና ዛሬ ለማንኛውም በቪዲዮ የመጣውላችሁ ይሄን ነገር እያወራሁት ያለሁት በቃ ይሄ ነቆራ አስተመቼ ነው የሚቀጥለው የሚለውን ነገር በቃ ብቻዬን አስቤ ያለ እንቅልፍ ሳልተኛ ውሎዬን ከማታ ጀምሮ እስከ ቀን ድረስ እያሰብኩ ነው የዋልኩት። እንዴት ነው ማስተካከል ያለብኝ ይሄን ነገር? እንዴት ነው በቃ በሰላማዊ ነገር መፍታት ያለብኝ? ያው ጣው ለማንም አይጠቅምም እና እነዚህ ልጆች አሁን ላይ ትንሽዬ ነገር መስላ ወደ ትልቅ ነገር እየሄደ ነው። ወደ ትልቅ ላይ ገብቶ ሰፈር ለሰፈር የሆነ ጋንግስተር ይዘው እስተመጓዝ ድረስ እየደረሱ ነው። እናንተ ምናልባት ከካሜራ ላይ የሚመጣላችሁን ይሆናል የምታዩት ማለት ነው። ከካሜራ ጀርባ እነዚህ ልጆች አንደኛው ጓደኛውን ሰብስቦ ይመጣል፣ አንደኛው ደግሞ አንደኛውን ጓደኛውን ሰብስቦ ይመጣል። ስለዚህ ያ ነገር ደግሞ ፕሮግራሙ ላይ ተፈጥሮ ስላየሁት በቃ ማለት ይሄ ነገር የሆነው በእኔ ምክንያት አይደለም። ስለዚህ ነገሮችን ማስተካከል አለብኝ ብዬ ብቻዬን ከራሴ ጋር ተማክሬ ነው ዛሬ ከእናንተ ቤተሰቦች ጋር የመጣሁት ማለት ነው። እና ማለት የሆነ ቦታ ልሄድ አስቤያለሁ። እዛ ቦታ ላይ ደግሞ መጀመሪያ ላይ ያው ፉን ጠርቼዋለሁ፣ በስልክ ደውዬ ላማክረው ምናምን ነገር ፉንም ጠርቼዋለሁ። እንዲሁም ደግሞ ያው የኤቢንም ጠርቼዋለሁ። ሁለታቸውም
በጣም ቆንጆ ሆነው እንዲመጡ ነው የፈለኩት። ምክንያቱም ዛሬ የሁላችንም በቃ ደስታ እንዲሆን ነው ፈልገው የሁላችንም የኔም የእናንተም ያው እናንተም እንደዚህ አይነት ዋከታ ትወዳላችሁ ብዬ አላስብም። ስለዚህ ዛሬ በቃ ፉንም በጣም አምሮብህ ዘንጠ ቆንጆ የሆነ ና ነው ያልኩት። እንዲሁም ደግሞ ኤቢንም እንደዛ ነው ያልኩት። እሱም አሪፍ ልብስ ለብሶ ቆንጆ ሆኖ ሁለታቸውም እንዲመጡ ነው እንፈልገው እና ዛሬ ያለውን ነገር ያው ጠርቻቸዋለሁ። በነገራችን ላይ ፉ ኤቢን እንደምጠራው አያውቅም፣ ኤቢም ደግሞ ፉን እንደምጠራው አያውቁም። እና ዛሬ ግን ሁለታቸውንም ባንድ የጠራሁት ለመልካም ነገር ነው። ያው ሁላቸውንም ሰብስቤ እኔም ደግሞ ያው እንደዚህ ለብሻለሁ፣ ሀበያ ለብሻለሁኝ እና ቆንጆ የሆነ ያለውን ነገር ኢንሻአላህ በሰላም ከተፈታለኝ ነገሩ በሰላም ካለፈልኝ ያው ሁለታቸውንም የሆነ ቦታ ይዣችሁ የሚሄድ ይሆናል ማለት ነው። ስለዚህ ሁላችሁንም ያው ስትገቡ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ምክንያቱም በጣም በቃ አስቤበት አልሜበት ያው ሁላችንም እንማርበታለን ብዬ ያሰብኩበት ቪዲዮ ነው ማለት ነው። ሁላችሁም እየተፈጠረ ያለውን ሰሞኑን ታውቃላችሁ። በጣም ብዙ ሰዎች ደግሞ እኔን እንደ ጥፋተኛ አድርጋችሁ መጨረሻውን ነገር ሳታውቁ ብዙ ኮሜንት የጻፋችሁ ሰዎች አላችሁ። ያ ነገር ደግሞ ያው መጨረሻውን ሳታዩ በመጀመሪያ ላይ አንድን ሰው የሆነ ነገር ለማለት ወይም ደግሞ ውሳኔ ላይ ለመድረስ ባትሞክሩ ደስ ይለኛል እና ያው መጨረሻውን ስታዩ እንደምታመሰግኑኝ ተስፋ አደርጋለሁ። ምክንያቱም ይሄ የሁላችንም የመማሪያ ህይወት ስለሆነ ማለት ነው። እና ለማንኛውም አላብዛባችሁ፣ ጠርቻችኋለሁ። ማን ቀድሞ እንደሚመጣ አላቅም። አብረን እንጠብቃችኋለን። ቤተሰቦች እንግዲህ ያው ፉፉ ከኤቢ ቀድሞ ደረሰ መሰለኝ። ደርሻለሁ ብሎ ቴክስት ጽፎልኛል። ግን የሆነ በጣም እየፈራሁ መጣሁኝ። ቀደም በኮንፊደንስ እያወራችሁ ነበረ ማለት ሰላም እንደሚሆንልኝ የተሰማኝ ነበረ። የበለጠ ደግሞ አሁን ደረስኩ ሲለኝ በጣም ልቤ የመታ ነው። ለወንዶን አላውቅም። በፍቅር ያዘነ በምን ይደሰታል ይደሰታል። መልስ እንኳን ባይሰጥም የከርሞ ሰው ያውቃል ያውቃል። የሚያስተክስ ፍቅር በጣም አምሮብሃል። እንግዲህ ትእዛዝ ከአንቺ ከሆነ በኋላ አማራችን ግድ ነውና ለእኔ ነው። በጣም አመሰግናለሁ። ግልጽ የተያዩ ሰዎች ስለ ፍቅር እስቲ ተወያዩ። በጣም አናውሩ በጣም ነው እናውሩ እና በጣም አምሮብሃል። እኔስ እንዴት ነው ወጥ ያምራል። ዛሬ ያው አንተም በጣም አምሮብሃል። ብቻሽን ስለጠራሽኝ ደስ ብሎኛል። በዚህ አጋጣሚ ዛሬ በመጀመሪያ አክብረኸኝ ስለመጣ እንደዚህ ቆንጆዬ ሆነ ስለመጣ በጣም አመሰግናለሁ። ያው ይልመድብህ እንደዚህ ያለባበስ በጣም አምሮብሃልም ያምርብኝ በጣም ነው ያማረብህ። እንቀመጥና ላውራ። በዚህ የዘርክ ነው ልንገርህ። ዛሬ ሳቅስቲ ስስቅ ደግሞ የበለጠ እንደዚህ በቃ እያየሁ ልቤ የመታ ነው። አጠገቤ ቁጭ ነው። አጠገቤ ቁጭ እስቲ እጅሽ ነው። በነገራችን ላይ እንትናችን አንድ ነው። ያው እኔ በላይ ብለብስም አይ ዛሬ በሰላም አይደለም።
ብቻ ዛሬ ማለት ነው በጣም ደስ የሚል ነገር እና የሆነ አላውቅም የሆነ ነገር የሚፈጠር ነገር አለ። ግን ያን ነገር ደግሞ በቃ ወደ ሰላም ነገር እንዲመጣልኝ እንድታግዘኝ ይፈልጋል። አይ ነው እና ያመጣህልኝ አበባ ደግሞ ወይኔ በጣም ነው የሚያምረው። አንተም ልክ እንደዚህ አበባ በጣም ታምራለህ። እሺ እኔ ዛሬ አይ ነው እያሽኮረመመችኝ ነው። የእውነት ነው እየተሽኮረመምክ ያለው እያሽኮረመምሽ ነው። እንዲህ ብለሽኝ ተሽኮረመሜ አላውቅም እስከ ዛሬ። ግን ዛሬ ምን እንደሆነ አላውቅም። የሆነ የመሽኮርመም ባህሪ እያመጣው ነው። ምንድን ነው ዛሬ ከልብሽ መሰለኝ አምሮብሃል እያልሽኝ ያለሽው። በጣም ነው ያማረብህ። እኔ ራሱ በቃ ፈዘዝኩኝ፣ ባንተ ውበት ፈዘዝኩኝ። ቤተሰቦች ፈዝንሻለሁ። ማወራው ራሱ ቀደም በኮንፊደንስ እያወራችሁ ነበር አይደለ? በቃ የሆነ ምን ልበላችሁ። አሁን ደግሞ ይሄን እንጆይ ይሄን ቆንጆ ልሳይ ማወራው ሁሉ ጠፋብኝ። ግን ያው ኮንፊደንስሽን ልመልስልሽ። አዎ መልስልኝ። አይኔን እይ ማለት ዙሪና በትክክል አይኔን እይ ተጠግተሽ አይኔን እይ። ኮንፊደንስሽ ይመልሳል በደንብ በኮንፊደንስ ማለት ነው። ሲደፋር ኮንሽ በደንብ አንድ ደቂቃ ያህል አይኔን እይ። አልችልም አፍራለሁ። እሺ ችግር የለውም አትፍሪ ሶፊዬ። እኔም ዛሬ የሆነ ቁም ነገር ላንቺ መንገር የምፈልገው ነገር አለ። የኔ እናት ኤቢ ደግሞ እንዴት ነው ያማረበት! የኔ አባት ወይ እንዴት ነው ዛሬ በቃ አንተ ማማ ይዘል ይመጣ ሌላ ሰው አለ እንዴ? የኔ አባት ፈልጋለሁ ስትይኝ እኔ ብቻ እንዴት ነው ያማረበት? አላማረበት? በጣም ቆንጆ ይሆናል ነገር ቆንጆ ይልክ አንቺም በጣም ሶፊ ፈልጋለሁ ስትይኝ ነበር። እሺ ነው ተቀመጥ ዛሬ። እሺ እዚህ ጋር ልቀመጥ። ዛሬ የሶስታችንን በቃ የደስታ ቀን አይደል? አንተ ማውሮብሃል። ግን አበባ ተመቸችኝ ደግሞ ስታምር። ኤቢ ደህና ነህ? እንዴት ነው ያማረብህ? በጣም ቆንጆ ሆነሻል ዛሬ። ከአንተ ባልበልጠው ሶፊ ዛሬ በቃ እንደ ዛሬ ደስተኛ ነኝ አላውቅም። እስቲ ይሄን ሳይ በጣም ቆንጆ ነህ፣ አንተንም ሳይ በጣም ቆንጆ ነህ። ልትመርጭ ነው እንዴ? አልገባኝም ሶፊ። ዛሬ ሁኔታሽ እየገባኝ አይደለም ሶፊ። ዛሬ ደስ ስላለሽ ደስታሽን ማበላሸት አልፈልግም። ማንም ይኑር ማንም አይኑር ደስታሽን ማበላሸት አልፈልግም ዛሬ። አለባበሳችሁ በጣም ያምራል። በቃ በዚሁ ቀጥሉበት። አንተም እንደዚህ ልበስልኝ፣ አንተም እንደዚህ ልበስልኝ። እሺ ሶፊ፣ ወደ ቁም ነገሩ ስንመጣ ምክንያት አለሽ እኔና እሱን በዚህ ልክ በዚህ ሁኔታ ማገናኘት የፈለግሽበት? እሺ ማለት ዛሬ የጠራችሁ ነገር ማለት ነው እንደዚህ ቆንጆ የሆናችሁ እንድትመጡ የፈለጉበት ነገር ያው ትናንትና ሁላችንም የነበርንበትን ቦታ ታውቃላችሁ። ይሄ ነው ብዬ መናገር ምናምን ነገር አልፈልግም። እንደገና ደግሞ እስካሁን ድረስ የተፈጠረው ነገር ተፈጥሯል። ገባፉ ኤቢኤም እንደዛ ያው እስከ ዛሬ ድረስ የተፈጠረው ነገር ተፈጥሯል እና እስከ ዛሬ ተፈጥሯል ብሎ የማይታለፍ ነገሮች ተፈጥሯል። አንቺ ታውቂያለሽ፣ ሜቢ አታውቂም ይሆናል። ትናንት የነበርንበት ቦታ በክብር ስለተጠራን ምናምን ነው እዛ ጋር ሰላም ፈጥረን ምናምን ስንል የነበረው እንጂ ከሱ ጋር እንኳን አሁን በጣም በሌላ ነገር የምንፈላለግበት ደረጃ ውስጥ ገብተናል። አንቺ አልፏል ነገሩ እና ልንገርህ ይኸውልሽ እስከ ቦዲጋርድ ምን ይሁን የማይታወቁ ሰዎችን ይዞ ስንት ነገር እስከሚያደርግ ደረጃ ደርሷል።
አሁን ሶፊ አሁን ዛሬ ደስ ብሎሻል ምናምን ደስታሽን ማበላሸት አልፈልግም። እንዲህ ብዬ ስለንትን አላወራም። እሱን ከሱ ጋር የምንጨርስበት ወይ ጨርሳለን፣ ችግር የለውም። አሁን አዳምጠኛ አሁን እሺ፣ አሁን እዚህ የጠራሽን እንደዚህ ለምንድን ነው? እሺ አዘይ ፈርስት እኔ አስፈላጊ ካንተ ጋር ከሱ ጋር መገናኘት እዚህ ጋር ከሱ ጋር መገናኘት አስፈላጊ ነው። አጋጣሚ ከተፈጠረልን አይቀር እንደ ትልቅ ሰው ነው አራኔ እናንተ ወይ ካንተ ጋር እንደ ትልቅ ሰው ሳይሆን እንደ ሕፃን ጀምረሃል፣ እንደ ሕፃን ጨርሳለሁ። ጅማሬው የእናንተ ነው። እናንተ ናችሁ ለሁለት መታችሁ እስከ መደብደብ ድረስ የደረሳችሁት። ስለዚህ ለሁለት የሚባል ነገር የለም። ብቻውን ነበር የደበደበ። ልንገርህ ላስታውስ ብዬ ነው። ኦኬ ብቻውን ነበር የደበደበ። አንተ ነህ ቦዲጋርድ ይዘህ የመጣው። አይ ኖ እኔ እንድትማሩ ስለምፈልግና ለማስተማር ያህል እንጂ ችግር የለውም። ለማስተማር በእኛ ይበሳል። በደንብ እናስተምርሃለን። አንድ እሷ አትበሉ። ቆይ እሺ አንዴ ላውራ። አንዴ ፉ ላውራ። እንዴ እኔ እኮ የጠራኋችሁ እኮ ይኸውልህ እዚህ ጋር አሁንም ወከባ እንድትፈጥሩ ሳይሆን እኔ የራሴ የሆነ ነገር አለ እንደወራ ደግሞ እድሉን ስጡኝና አዳምጡኝ። ገባ? ከኔ ጀርባ ሄዳችሁ ነው አይደለ እየተከታተላችሁ ያላችሁት። ይሄ ነገር ደግሞ እንዲሆን አልፈልግም። ዛሬ ሁለታችሁም እንደዚህ አምሮባችሁ እንድትመጡ የፈለኩት በቃ ትናንትና የተፈጠረው ነገር እዛ ሰው ቦታ ላይ ሰው አክብሮን አይደለ የጠራን። ሰው አክብሮን ነው አይደለ የጠራን። አክብሮን ሲጠራን ደግሞ ይኸውልህ መከባበር የሚባል ነገር አለ። መከባበር አለብን ሁላችንም ማለት ነው። እኔ በእናንተ ትናንትና በጣም ነው ያፈርኩት። ግን በቃ ላለማስነቃት ነገሮችን ላለማጋነን በጣም ራሴን እንትን እያልኩ ነበር፣ ራሴን እየተቆጣጠርኩ ነበር። ምክንያቱም እዛ ጋር ሄድ ነው ሁላችንም ታድመን ሄድ ነው። እሺ እንቱ ሶፊ በቃ አሁን እንቱና ያንን ነገር በስነ ስርዓት ዛሬ ለምንድን ነው የፈለግሽው? ነገር ተስፋ አድርጌ ነው የመጣሁት። እንዳልኩሽ ነው ይሄንን ነገርሽን ማበላሸት አልፈልግም። ከኢቢ ጋር ሌላ ነገር ውስጥ መግባት አያስፈልግም። ውሳኔ ካለሽ የምትነግሪኝ ነገር ካለ ንገሪኝ። መሄድ ካለብኝ እሄዳለሁ። ሶፊ ልክ ዛሬ አንተን ብቻ አይደለም የጠራሁት፣ እሱንም ብቻ አይደለም የጠራሁት። ገባህ? ትናንትና የተፈጠረው ነገር በጣም ደብሮኛል። ገባህ? ኢቨን እንኳን አልተኛውም። በቃ በጣም ሳስብና ስጨናነቅ ነበር የነበረው። ምክንያቱም እኔ እናንተን በዛ ደረጃ ላይ እንደ ህፃን እዛ ላይ ትረክሳላችሁ ብዬ አላሰብኩም። አንተንም ሆነ አንተም ቢሆንም ማለት ነው ለማበላሸት እየሞከረ የነበረው ስንት ሰው የነበረበት ላይቭ ላይ አንተም አለ ነው ሶፊ። እኔ ወደዛ ሲጎትሽ ነው እኔ የደበረኝ። እንዴ መብት እኮ ነው ኤቢ፣ መብት አይደለም። አይደለም ኤቢ ብራዘር፣ መብት አይደለም። እሷን እንደፈለኩ አይደለም ይኸውልህ ፍላጎቷ ከሆነ እኔ እና እሷ የፈለግነውን ነገር የማድረግ መብት አለን። ይህንን ነገር ማስቆም አትችልም። እኔም በሰዓቱ እዛ ጋር ለምን እንደ ፍላጎቴ ነው አላለችኝም። ያለ ፍላጎቷ ምንም ነገር ላደርግ አልችልም። ሜይ ቢ አሁን እኔ እናንተ እኔ ደግሞ እንዳልከው እንደዛትከው የምታደርገው ነገር ካለ ኢትስ ኦኬ ነው። አሁን ነገም ዝግጁ ነኝ። እሱ ችግር የለውም። የምታየው ይሆናል። ምንም የህፃን ጨዋታ ጀምረሃል። አሁን እኔ እኮ አንተን ዝም በለስ የህፃን ጨዋታ ጀምረሃል። እያዳመጣችሁኝ እኮ አይደለም። አሁን ወይኔ በጣም ህፃንነት ማለት ነው። በእኔ ይብሳል አልኩ። ህፃንነቴ አሁን ትልቅነቴን ያየው እስካሁን። ህፃንነቴን ደግሞ በደንብ አሳያለሁ። አመሰግናለሁ ስለምትል ህፃንነት ከኔ በላይ ስለሆነ ስለዚህ ሶፊ አይኖ መልካም ጊዜ። በድጋሚ አበባዬ ያጅልኝ ተቀበይ። እኔ መሄድ ካለብኝ እሄዳለሁ። በዚህ ልክ ማለት አልፈልግም። ተቀመጥ። ቆይ እስቲ ምንድነው አንተ? ኧረ ወይኔ እኔን እኮ እያዳመጣችሁኝ እኮ አይደለም። ወሬን የመጣህበትን ነገር አይ ለምስልሽ አሁን ግርግር ነው የምንፈጥረው። ያ ነገር ተገቢ አይደለም። ፍላጎትህ ከሆነ ግን አሁንም ዝግጁ ነኝ እንደነገርኩ። ከዛ ባለፈ ሶፊ አንቺ ልትረበሽ አልፈልግም። ችግር የለውም። አይደለም እነሳለሁ። ግን አዳምጠኝ። የጠራሁባችሁን ነገር እኮ አላስጨረስከኝም። ሳታስጨርሰኝ ደግሞ እንድትወጣ አልፈልግም። ከዚህ በላይ እንድትደበር አልፈልግም ሶፊ። እኔ አልደበርም፣ ግን ነገሮችን በሰላም እንጨቃጨቃለን፣ እንጣላለን። መጨረሻችን ነው። በቃ እናንተ ህፃን ለምን ትሆናላችሁ? እኔ ያልሆንም ከዚህ ነገሮችን እኮ በመነጋገር መፍታት እንችላለን አይደለ? ስለዚህ እኔ ደግሞ የጠራሁባችሁ በቃ ብቻዬን መሄድ አልፈልግም። ነገሮችን ፈትተን ወደሆነ ቦታ ትልቅ አሁንም የጓደኛ የሆነ ነገር ስላለ ከዛ ጋር አብራችሁኝ እንድትሄዱ ስለምፈልግ አንተ አሁንና ይልክ ሲመስለኝ እሱ ነው ቀድሞ ምናምን እዚህ የነበረውና
እኔ ቤልሻል መሰለኝ ነው ኤቢ አንተ አትሂድ። ኧረ ችግር የለውም ስጦታዬን ተቀበል ሶፊ። አንቺ ነሽ ትንሽ ግራ እያጋባሽኝ ያለሽው። እኔ እፈልግሃለሁ ምናምን ለትልቅ ነገር ነው የምፈልግ ምናምን እኮ ለትልቅ ነገር እኮ ነው እንደዚህ አምሮባል እኮ እኔን ብቻዬን የሆነን የምታዋሉ ነገር ምናምን ያለ መስሎኝ ነበር። አስፈላጊ ከሆነ ይኸውልሽ እንድናወራ አንቺ እኔ እሄዳለሁ ሶፊ ለምን እኔ ቆይ እስቲ አዳምጡኛ። እኔ ይኸውላችሁ ሁለታችሁ እንዴት እንዳማረባችሁ እስቲ አንተ አማራችን ቫሉ የለውም ሶፊ። በቃ የሆነ ቦታ አብራችሁ እንድትሄዱ ፈልጋለሁ፣ ግን እዛ ጋር ሄዳችሁ ደግሞ እንደዚህ እንዳትበጠብጡ። ህፃን ለምንድን ነው የምትሆኑት? ትናንትና አሁን ያደረጋችሁት ነገር ተገቢ ነው ሶፊ? ትናንትና ነው እናንተ አሁን ሰሞኑን እያደረጋችሁ ያለሁት ነገር ተገቢ ነው? ተገቢ አይደለም እኮ ይሄ። ሶ ማስተካከል ካለብን እሱ ነገር እናስተካክል እኮ እናስተካክላለን በደንብ እናስተካክላለን እኮ አንተ እየዛትክብኝ ነው የምታስተካክሉት እየዛትክብኝ ነው። ትናንትና የተፈጠረው ነገር ይበቃኛል ሳይሆን ማለት ነው ተግባር ነው። እኔ በተግባር ነው ማምነው። እኔና እሱ አሁን ሜቢ እስከ በጣም ሌላ ደረጃ ውስጥ ልንገባ እንችላለን። መስማማት ነው ያልሽው አንቺ። አታስቢ፣ እንዳታስቢ። ለምንድን ነው የማላስበው? ለምን ሶፊ ያደረገው ነገር አውቃለሁ ያደረገው ነገር መጥፎ ነው። ገባ? አንተ በጣም ያደረከው ነገር በነገራችን ላይ ያስደብሮኛል። ትናንትና ፕሮግራሙ ላይ ያልነገርኩህ ከሰው ፊት አንተ ማገርጣት ስለማልፈልግ ነው። ገባ? አሳልፌ መስጠት ስለማልፈልግ ነው። ምንድነው ያደረኩት? ያደረከውማ ታውቃለህ። ምንድነው ያደረከው? እኔ አልነግርህም። ያደረከው ነገር በደንብ አድርገህ ታውቃለህ። እዚህ ላይ እኔ መናገር አይጠበቅብኝም። መናገር ይጠበቅብኝ። ገባ? እንደ ህፃን ልጅ አንተ እዛ ጋር ጋርድ ይዘህ ልጅየውን። በነገራችን ላይ እሱም ብቻ ጥፋተኛ አይደለም፣ ጓደኛህም በጣም ጥፋተኛ ነው። ብቻውን ነው አይደለ ያወራው? ብቻውን ትናንትና ፕሮግራሙ ላይ ያዳን ልንገር እና አዳምጠኝ። እኔ መሄድ አለብኝ። አንተ ብቻ አይደለም እኮ እያልኩ ያለሁት እኮ አሁን ስለዚህ አዳምጠኝና በእናትህ አዳምጠኝ እንዴ። በቃ ችግር የለም ይነገር። አዳም ትናንትና ያደረገው ነገር ማለት ነው አዛኩ ነው ፎርጅርና ይክራይሱ እሺ ሶፊ አታገማምሽኝ። እኔ መገማመት አልፈልግም። አንተ ማንም አልተጋመተም። ሜት ይችላል። አስሪ አትዛት ከየት ነው ይወጣላችሁ? ራሱ እንደዚህ አይነት አማርኛ ትክራይቺ ወይ ከሰው ተቀብያ አይደለም ያመጣው። እሺ ለንገር ቢያ ደግሞ ምንድነው ይሄ ሁላ አበባ እርሻ አላችሁ እንዴ? ቀጥፍ ተከራይተው ነው አይነ አበባ ማሳል ከዚህ ውስጥ ምናልባት ብቻ አንቺ ናታ። እኔ ተከራይቼ ወይ ደግሞ ከማሳ ቁርጭ አይደለም ያመጣው። እሺ ገዝተን ስንት ገዛው? ይሄን የህፃን ጨዋታቸውን በእናትህ በቃ እኔ ሰዓት የለኝም። እኔ ሰዓት የለኝም። አንተ ጥፋተኛ ነህ፣ አንተም ጥፋተኛ ነህ። አሁን ያደረገው ነገር ትናንትና በጣም ደብሮኛል። ስለማንም ማውራት አልፈልግም ከዚህ። እሱም በጥፊ እየተማታ ነበረ። እሱም ደግሞ ያደረገው በጥፊ እዛ ፕሮግራሙ ስለሆነ ነው ያረጋጋሁት። እኔ ያዳን ትናንት ፕሮግራም እዚህ ጋር የሰው ፕሮግራም ነው ተከብረን ነው ላይክ የተጠራ ነው እረፍ ስላልኩት ነው እንጂ እዛ ህዝብ ውስጥ ነበረ የሚያጋደመ ለንገርዬ ነው። እዛው ነበር የሚያጋደመ እኮ ይሄ ነገር አይደል? ታቀዛ ወጠምሻዎች የሉም ነበር። እሺ አንተን ለማጋደም አንድ ቡጢ ይበቃ ነበር በዚህ ማለት ነው። እሺ እኔ ከማንኛችሁ ጋር ልሁን? እሺ እናንተ መቼም ነው በቃ ማስተካከል ሶፊያ። እኔ ከማንኛችሁ ካንተ ጋር ልሁን ከሱ ጋር ልሁን? ምታኔ በገዴ ምታወሪኝ ወይ ምትነግሪኝ ነገር አለ? አዎ እኮ እሺ በቃ ይሄ ነገር ይፈታና በቃ እንሂድ፣ አብረን እንሂድ እፈልጋለሁ እኮ እናስነን። አይ ካንቺ ጋር የሆነ ቦታ ምን ይለው? አዎ ምን ችግር አለው ከሱ ጋር? በመጀመሪያ ደረጃ ኤቢ እኔ በጣም ከምታስበው በላይ ክብር ያለኝ ሰው ነኝ። ከምታስበው በላይ ምናልባት የተገናኘንበት አጋጣሚ ይመስለኛል። በዚህ ልክ እያናናቀን ይመስለኛል። ስለዚህ አንዴ ያመመኝ ነው ገባ። እስታውን በቃ ቀልዱ ነው። አሁን ስሬስ ነው እንስማማ ትፈልጊያለሽ አይደል? አዎ የኔ አባት እንስማማና አሁን ሶፊ የኔና ያንተን መስማማት ትፈልጋለች። ስለዚህ ለሷ ስንል እኔ እናንተ እንስማማ።
ሶፊ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን እዚህ ጋር የፌክ ተስማማው ምናምን ልልሽ አልፈልግም። እኔ እዚህ ጋር እሱን በምፈልገው መንገድ እፈልገዋለሁ። ገና ያልጨረስነው ጉዳዮች አሉ። እኔ እናንተ በጣም ብዙ ሂሳብ አለብን የምናወራርደው ማለት ነው። እኔ እናንተ ስለዚህ ትፈልገኛለህ ማለት ነው። በጣም የምናወራርደው ብዙ ሂሳብ አለብን። እባካችሁ እኔ በመሀል እኔ ነኝ እየተጎዳሁ ያለሁት። ተረዱኝ በአላህ የምሬ ነው። በእናት በቃ አትቀልዱ። እኔ አንተ የሆነ ነገር በሆንኩ ቁጥር እኔ ነኝ እየተጎዳሁ ያለሁት። እሱ የሆነ ነገር በሆነ ቁጥር እኔ ነኝ እየተጎዳሁ ያለሁት። ደም አያምርበት በጣም ይይዛል ቶሎ። ስለዚህ አሪፍ ትጫወታለህ። ተረጋጋ። ጨዋታ ላይ ቆንጆ ናችሁ እኮ አንተም ያዳም ቆንጆ ናችሁ። ግን አሁን ብንከባበር ቆንጆ ነው። ሶፊ እኔ አትንጠር፣ ተረጋጋ በቃ። ከዚህ በኋላ እሺ፣ አሁን በዚህ ሆኖ የምትቀጥሉት ማለት ነው። አተን ወልታች አድርግና አውራ። ከዚህ በኋላ አተን ወልታች አድርግና አውራ። ከዚህ በኋላ እኔ እናንተ ብቻችንን የምንጨርሰውን ነገር እንጨርሳለን። ሶፊ በቃ በዚህ ነው የምትቀጥሉት ማለት ነው። በዚህ መልኩ ከፈለገ የፈለገው በዚህ መልኩ እንፍታና አሁን አንድ ነገር ልንገራችሁ። አሁን ለኔ ስትሉ ማለት ነው ለኔ ስትሉ አንዴ ተቀመጡ። ትልቅ ነገር በቃ ራሴ የወሰንኩትን ነገር እንድነግራችሁ ፈልጋለሁ። አትቀመጡ። እኔ በጣም ግራ እያጋባሽኝ ነው በእውነቱ። እኔ ሊድ ወይ ሶፊ ወይ ሂድ በይኝና ሊድ ወጣ ኤቢ። እሺ ሁለታችሁም ቆይ እንትን ማለት አልፈልግም። የህፃን ጨዋታ። እሺ ሁለታችሁም አትስማሙም አይደለ? ሁለታችሁም መታረቅ አትፈልጉም፣ መስማማት አትፈልጉም። በዚህ ነው መቀጠል የምትፈልጉት አይደለ? እኔን እያናደዳችሁ መቀጠል ነው የምትፈልጉት አይደለ? እኔ ከኤቢ ጋር መስማማበት ምንም ነገር የለኝም። መስማማት አትፈልግም። አንተ መስማማት አትፈልግም አይደለ? ስለዚህ ደግሞ እኔ የራሴን ውሳኔ እወስናለሁ ማለት ነው። ቆይ ምንድነው የሚያስነጥረን? ምንድነው ሶፊ? ሁለታችሁ አትስማሙም አይደለ? እኔን እያዛዛጋችሁ ነው አይደለ? ምንድነው የሚያስማማን? ስለዚህ ካሁን በኋላ ደግሞ እኔ የራሴን ውሳኔ ከማን ጋር መኖር እንዳለብኝ ራሴ ያውቃለሁ። ካንተ ከማን ጋር መኖር እንዳለብኝ ራሴ ወስናለሁ። ወስኝና ውሳኔሽን አሳውቂኝ። ነይ ሶፊ፣ ነይ ውሳኔሽን ነገር ሶፊ፣ እዚህ የመጣ ነው። ይኸውልሽ እኔ በበኩሌ እዚህ የመጣሁት አንቺን አክብሬ ነው። ስለዚህ እንደዚህ ቤት ውስጥ ጥለሽን አትሂጂ። ኤቢ፣ ለዚህ ሁሉ ነገር ምክንያቶቹ እኔ እና አንተ ነን። ስለዚህ ኤቢ ካንተ ጋር ላስሬ አንተን የሆነ ወሬ አታስወራኝ። አንድ ተረጋጋሚ ወሬ። እሷን ነው አክብሬ የመጣሁት። ውሳኔ አለ ብላለች። አሁን ሰምተሃል አይደለ? የራሴን ውሳኔ አሳውቃችኋለሁ። በትክክል ፍላጎትህን ትነግረኛለህ? የራሴን ውሳኔ አሳውቃችኋለሁ ብላለች እኮ። እንደ ቀልድ የገባህበት ነገር በጣም ስር እየሰደደ ነው። ስለዚህ በጊዜ የገባውን ሲመስለኝ። የት ነው የገባሁት? እኔ ኤቢ፣ እኔ እና እሷ ማለት አንተ ዛሬ ካወቃት እኮ 2 ዓመት 3 ዓመት ቢወጣ አይደለ? 4-3 ዓመት እኔ እኮ ድሮ አታውቀኝም አንተ። ይሄና እሷን እንትና አታውቅም። ስለዚህ መጣ ገባ መሀል ምናምን አትበል። አንተ ነህ መሀል የገባው። ኦኬ፣ አሁን አንተ ጭቃ ያቦካችሁትን እቃ የተጫወታችሁትን ፍቅር ህይወት አስታውሰን የመጣው ያ ልጅነት ነው ኤቢ። ስለዚህ ይኸውልህ ኤቢ፣ አሁን የእሷ ቤት ውስጥ ምንም አይነት ነገር መፍጠር አልፈልግምና ስለዚህ ይኸውልህ ኤቢ፣ ያ ልጅነት ያለፈ ታሪክ ነው። ስለዚህ አሁን ህፃን አትጫወት። እኔ አሁን የእሷን ውሳኔ ታሳውቀኝ። መሄድ ካለብኝ እሄዳለሁ። መሄድ ካለብህ ደግሞ መሄድ ባትፈልግ እንኳን ጎትቼ ያስወጣለሁ። እሷ ውሳኔዋን ካሳወቀች በኋላ እርግጠኛ? አዎ በጣም 100% እርግጠኛ ነኝ። እርግጠኛ እሷ ውሳኔዋ ላይ ቤቢ ይቆይ ከኔ ጋር ፉፉ ውጣልኝ ካለች አካባቢዋ ላይ አደርስ ልንገር። እንዳሁን እንደዚህ አላልፈም። በጣም የከፋ ነገር ውስጥ ነው የምንገባው። እኔም በጣም ክብር ያለኝ ወንድ ልጅ ነኝ። ኖ
እሷ ካለችኝ እዚህ የምቆይበት ክብሬን የማስነካበት ምንም ምክንያት የለም። አንተ መጎተት አይጠበቅብህም። እኔ ራሴ ይወጣልሃል። እሷ ብቻ ትበል። ገባህ? ከዚህ በኋላ እኮ እጅህን እንትን እያደረክ አውራ። እሺ እኮ አሁንም እየተጨቃጨቃችሁ ነው። ሶፊ አሁንም እየተጨቃጨቃችሁ ነው። ሶፊ ይኸውልህ እኔ መኖር እፈልጋለሁ። ገባህ አይደለም? እኔ የራሴ ውሳኔ መኖርሽ ግድ ነው ሶፊ። ይሄ ነገር ያስጨንቅሽ። ኦኬ ወጣች ሶፊ፣ ቀና ብለሽ ወጣች። በቃ አትንኩኝ በእናትህ። ማንም ሰው እንዲነካኝ አልፈልግም። ምክንያቱም እኔ ከእናንተ ጋር መቀጠል የሌለብኝ ሰው ነኝ። ገባህ? እነዚህ ነገሮች ከማውራትሽ በፊት ተረጋጊና ብዙ ሶፊ ሶፊ ደህና ነሽ እንዴ? ሶፊ ልቀቃት ስለማታል እኮ ሶፊ እንዴ? ሶፊ አይተን አንተ ቆይ ተስበል በእናትህ ወደዛ እስቲ ሶፊ 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 ሶፊ